እና መልካም ሰዎች ደጋግ ሰዎች ተስፋ እንዳይቆርጡ ይሄ ሰው እኔን ከሞት አድኖኝ ከጠባቂዎቼ ሊገሉኝ ብለው እኔን ንጉሱን ከሞት አድኖኝ ምንም አልተደረገለት። አንዳንዴ እንደዛ ነው። ሰዎች ትላልቅ ነገር ያደርጉና መልካም ነገር ያደርጉና ደግነትን ያደርጉና ይረሳሉ። ጭራሽ መልካም ሰዎች ደጋግ ሰዎች ደግነትን አድርገው መልካምነትን አድርገው የተጣሉም ይመስላቸው ወይም ደግሞ በቃ የከሰሩ እንደ ሞኝ የተቆጠሩ ይመስላቸው የደሞዝ ቀን አለች። ደሞዛችሁ ተጠራቅማ ትመጣለች። እና መልካም ሰዎች ደጋግ ሰዎች ተስፋ እንዳይቆርጡ ያንዱ የዛሬ ፕሮግራማችን ዓላማ ነው። የደሞዝ ቀን አለ፣ ፔይዴ አለ። ደሞዝ ቀን መስሪያ ቤት ውስጥ ሰዎች በ30 ነው እንደዚህ ተጠብቃ ያቺ ቀን በጣም ነው የሚወዷት ሰራተኞች ደሞዛቸውን የሚቀበሉባት ስለሆነች እና እሷ ቀን ፔይዴ የምትባል ቀን ትመጣለች በህይወታችን። አንድ ምሳሌ ላንሳልሽ ከቅዱስ መጽሐፍ። መርዶኪዮስ የሚባል ሰው አለ። ሞርዶካይ ይባላል። መርዶኪዮስ የንጉስ በር ላይ የሚቀመጥ ሰውዬ ነው። ንጉስ በር ላይ ይቀመጣል። አስቴር ያጎቱ ልጅ ነች፣ ወይም አጎቷ ነው ወይም ያጎት ልጅ ነች። ንግስት አስቴር በ127 ላይ ንግስት የሆነችው የንጉስ አርጤክስስ አለ። ንጉስ አርጤክስስ አለ። አስቴር ኩን ሆናለች፣ ሚስት ሆናለች። ከዛ መርዶኪዮስ አለ። ዘመዱ ነች፣ ንግስቲቱ ዘመዱ ነች፣ ፈርስ ሌዲዋ። መርዶኪዮስ ግን ያንን መጠቀም አልፈለገም። በቃ የህሊና ሰው ነው፣ የፕሪንሲፕል ሰው ነው። የንጉሱ በር ላይ ነው የምታገኘው አለ። ዝም ብሎ ተራ ሰው ሆኖ ይኖራል፣ ግን ያቋም ሰው ነው። እና ግን አንድ ጊዜ ምን ይሆናል? ገበታና ታራ የሚባሉ የንጉሱ ጠባቂዎች ማለት ንጉሱ ሊጠብቁ የተመደቡ ሰዎች ናቸው። ገበታና ታራ ሊጠብቁት ተመድበው አንዴ እነሱና ንጉሱን ለመግደል ፕሎት ያደርጋሉ፣ ያሴራሉ። እና ለምን አንገለውም ብለው ይነሳሉ። ከዛ መርዶኪዮስ ይሰማል። ንጉስም ቢሆን ለምን ይገሉታል ብሎ ያስባል። ሊገሉት እንዳሰበው አውቋል። እና ለምን ይገሉታል ብሎ ያስብና ሪፖርት ያደርጋል። ንጹህ ሰው ደም መፍሰስ የለበትም። ገበታና ታራ የሚባሉ ንጉሱን ለመጠበቅ የተመደቡ ሰዎች ንጉሱን ሊገሉታል ብለን የሆነ ነገር አድርጉ ይላል። ከዛ ይሄ ነገር ይፈርሳል። በቃ እንዲህ አይነት ጀስት የሆነ ነገር ያደርጋል። ንጉሱ ይተርፋል፣ ሰዎቹ ይነቃባቸዋል ማለት ነው። ከዛስ ንጉስን ነው ከሞት ያዳነው። ማንም ዞር ብሎ አላየው። ንጉሱን አድኗል፣ ጥሩ ነገር አድርጓል፣ መልካም ነገር አድርጓል አልተባለም። እንዲህ ነው ሰዎች መልካም ነገር ያረጉና ይረሳሉ። እዛው አዋራ እንደለበሰ ነው፣ እዛው ንጉሱ በር ላይ እንደተቀመጠ ነው። መርዶኪዮስ ግን ንጉሱን ከሞት አድኖታል። አንድ ቀን ግን መጣ፣ ያቺ ፔይዴ መጣች እና ንጉሱ እንቅልፍ እምቢ አለው። እንቅልፍ እምቢ ስለው የነገስታት ክሮኒክል የሚባል ነገር አለ። ዜና መዋዕል የሚባል አለ። ዜና መዋዕል ነው የንጉሱ ታሪክ። በዚህ ቀን እንደዚህ ሆኖ በዚህ ቀን እንደዚህ ሆኖ ተብሎ ይጻፋል። እንቅልፍ እምቢ ሲለው አርጤክስስ ንጉሱ አርጤክስስ እንቅልፍ እምቢ ሲለው እስቲ የንጉሱን ታሪክ የሚያወራውን ክሮኒክል መዛግብት አምጡና አንብቡልኛል። ከዛ እንቅልፍ እምቢ ስላለው ነው። ያው እንቅልፍ እምቢ ሲለን እኛ የተለያየ ነገር እናደርጋለን አይደል? ከዛ ማንበብ ጀመሩ። ሲነበብ ምን ይላል? አንድ ቦታ ላይ ሲደርሱ በዚህ ዓመተ ምህረት በዚህ ቀን አሁን እያነበቡለት ነው ለንጉሱ። ገበታና ታራ የሚባሉ የንጉሱ ጠባቂዎች ንጉሱን ለመግደል አቅደው ነበረ። ንጉሱን ለመግደል አቅደው ተዘጋጅተው ባሉበት ግን መርዶኪዮስ የሚባለው የንጉሱ በር ላይ የሚቆመው ሰው አውቆ ኢንፎርም አድርጎ ንጉሱን ከሞት አዳነው ብሎ አሉት። አሁን እኔ ሾክድ የሆነ ይመስለኝ። ገበታና ታራን ሊገሉኝ ነበረ። አዎ እሱ ቢዚ ስለሆነ አያውቅም። እና ያዳነኝ ማን ነው? መርዶኪዮስ። መርዶኪዮስ ማለት ይሄ በር ላይ የሚቀመጠው ድሃው
እሱን ያዳነኝ። እሺ ለመርዶኪዎስ ምን ተደረገለት ብሎ ጠየቀ። ትልቁ ጥያቄ ይሄ ነው። ለመርዶኪዎስ ምን ተደረገለት ብሎ ጠየቀ። መልሱ ምንም አሉት። ሲሪየስሊ ይሄ ሰውዬ እኔን ከሞት አድኖኝ ከጠባቂዎቼ ሊገሉኝ ብለው እኔን ንጉሱን ከሞት አድኖኝ ምንም አልተደረገለትም? ምንም አልተደረገለትም። ምንም በቃ እዛው እንዳለ ነው። ከዛ እዚህ ማን አለ አለ ከኦፊሻሎቹ ከነገስታቶቹ በጣም ተገርሟል። በሰማው ታሪክ ስለራሱ በሰማው ታሪክ ተገርሟል። ለሰውየው ለመርዶኪዎስ ደግሞ ምንም ባለመደረጉ ደግሞ ገርሞታል። አንዳንዴ እንደዛ ነው። ሰዎች ትላልቅ ነገር ያደርጉና መልካም ነገር ያደርጉና ደግነትን ያደርጉና ይረሳሉ ጭራሽ። ግን እንደዚች አይነት ቀን ግን ትመጣለች። አሁን እንደምነግርሽ አይነት ቀን። ከዛ እዚህ ማን አለ አለ ሃማ አለ። ሃማ ደግሞ ምንድን ነው? ከንጉሱ ቀጥሎ እንደ ፕራይም ሚኒስትር ሆኖ እንደ ጠቅላይ ሚኒስትር ሆኖ እያገለገለ ያለ ነው። ሃማ ደግሞ ከመርዶኪዎስ ጋር ተጣልቷል። ለምንድን ነው? ሃማ ሲሾም እና ሲገባ ሲወጣ ሁሉ ሰው እጅ ሲነሳው ሁሉ ሰው ሲሰግድለት መርዶኪዎስ አይሰግድም። እንደዛ አይደለም፣ እሱ ባህሪው አይደለም። ለጥቅም ብሎ ይሄ ምንድን ነው ማሽቃበጥ ምናምን የሚባለው እንደዛ ነገር የለውም። ደግሞ የሚሰግደው ለአምላኩ ለእግዚአብሔር ብቻ ነው፣ ለሰው አልሰግድም ብሎ ሲያየው አይሰግድለትም። ስለዚህ ሃማ ለካ ተናዷል በመርዶኪዎስ። የመጣው ለምንድን ነው? መርዶኪዎስን ሊያሰቅለው እንጨት አዘጋጅቶለታል እንዲገደል። እንዴት አይሰግድም ለኔ ብሎ። ከዛ አሁን ንጉሱ ማን አለ እዚህ ሲል ሃማ አለ አሉት። ጥሩት ሲገባ አለው። ሃማ ገባ። ሃማ ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። አሁን ሃማ ምን መሰለው? ለራሱ መሰለው እና ለራሱ ሲያመቻች እኔ ሊያከብረኝ ሌላ ማንን ሊያከብር ይችላል ብሎ ነው። የንጉሱ ፈረስ ይምጣ አለ። የንጉሱ ፈረስ ይምጣ። የንጉሱ ለዚህ ንጉሱ ሊያከብረው ለሚወደው ሰው የንጉስ ካባ ይደረግለት፣ ዘውድ ይደረግለት፣ በንጉሱ ፈረስ ላይ ይቀመጥ። ከሽማግሌዎች በዋነኛው እጅ ፈረሱ የተጎተተ ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ይባል እና በአደባባይ ይዞት ይሄድ ይታወጅ አለ። ጥሩ ሀሳብ ነው አለ ንጉስ። ከዛ እዛ በር ላይ የሚቀመጠውን ታውቀዋለህ መርዶኪዎስ? አዎ። ሄደህ ያልከውን ሁሉ እንድታደርግ ለሱ አለው። እሱ ምን አድርጓል? እንጨት አዘጋጅቷል ሊያሰቅለው መርዶኪዎስን። ከዛ አሁን የመርዶኪዎስ ፔይዴ ቀን ደረሰች፣ የደሞዝ ቀን ደረሰች። ለመልካም ሰዎች ለደጋግ ሰዎች ዛሬ ልንነግራቸው የምንፈልገው እቺ ቀን ትመጣለች፣ የደሞዝ ቀን ትመጣለች። ለመርዶኪዎስ ምን ተደረገለት የሚባልበት ቀን ትመጣለች። ሰው ባያደረገው እግዚአብሔር ያደርገዋል። ምን ተደረገለት? እሷ ይህን ሁሉ አደረገች፣ ምን ተደረገለት ተብሎ የሚጠየቅበት ሰዓት ይመጣል። ከዛ ሂድና አድርግ ተባለ። አሁን ሃማን አስቢው፣ መርዶኪዎስን ሊያሰቅል እንጨት ያዘጋጀ ሰውዬ ሄዶ መርዶኪዎስ ጋር መርዶኪዎስ ተነሳ፣ ምንድን ነው የንጉሥ ፈረስ ላይ ትቀመጣለህ፣ የንጉሥ ካባ ይደረግልሃል እና በክብር በአደባባይ ንጉሥ ሊያከብረው ለሚወደው ሰው እንዲህ ይደረግለታል ተብሎ ሕዝብ እጅ እንዲነሳው ፈረስ ላይ ተቀምጦ። ፈረሱን የሚጎትተው ማን ነው? ሃማ ነው። የክብር ቀን መጣች። ንጉሥ ሊያከብረው ለሚወደው ሰው እንዲህ ይደረግለታል እየተባለ መርዶኪዎስ የንጉሱ ፈረስ ላይ ተቀምጦ ካባ ለብሶ ከተማ ውስጥ አዞሩት። የክብር ቀን ትመጣለች። ያ ብቻ አይደለም። ቆይቶ በአስቴር ምክንያት ሃማ ሊያስገድለው እንደነበረ ታወቀ። መርዶኪዎስን ሊያስገድለው እንደመጣ ለመርዶኪዎስ ባዘጋጀው እንጨት ላይ ሃማ ተሰቀለ። መርዶኪዎስ ደግሞ ከንጉሱ ቀጥሎ ትልቅ ባለስልጣን ሆነ እና ዘውድ ለብሶ የክብር ልብስ ለብሶ ወደ አደባባይ ሲወጣ ታይዋለሽ። ሰዎች ክፉ ነገር ባያዘጋጁ ጥሩ ነው። ጉድጓድ ባይቆፍሩ ጥሩ ነው። ለምን? እነሱ ይገቡበታል ይላል መጽሐፍ ቅዱስ። ጉድጓድ የሚቆፍር
እሱ ይገባበታል ይላል። ለሰዎች ወጥመድ የሚያዘጋጁ ሰዎች በወጥመዱ ይያዙበታል። እንደ መርዶኪዮስ አይነት ሰዎች ግን ቀን ይመጣና ሪዋርድ አላቸው፣ ፔይዴ አላቸው፣ ደሞዝ አላቸው። አንዳንዴ ምን ይሆናል መሰለሽ፣ አንዳንድ ሰራተኞች ወይ በህመም ምክንያት ወይ በምናምን ምክንያት ወይም የሆነ በደል ደርሶባቸው ለ1 ዓመት ለ2 ዓመት ከስራ ይታገዳሉ። በኋላ ሲፈረድላቸው ግን ያለፈው የአሁኑ ቢወርበር ብቻ አይደለም፣ ያለፈው 1 ዓመት ያለፈው 2 ዓመት ደሞዝ በሙሉ ተደምሮ እንዲከፈለው ይባላል። ለአንዳንድ ሰዎች እንደዛ ነው የሚሆነው። ደሞዝሽ ተደምሮ ያለፈው 5 ዓመት ደሞዝሽ ተደምሮ ይመጣና አንድ ጊዜ ይሰጥሻል። እሱ ሲፈርድ ጉድጓድ የቆፈሩልሽ ጉድጓድ ውስጥ ይገባሉ። ለአንቺ ሲፈረድልሽ ግን ተጠራቅሞ ነው የሚመጣው። ለመርዶኪዮስ እንደዛ ነው የሆነለት። ደሞዙ እዛ ዝም ብሎ መልካም እያደረገ እዛ ጋር ተቀምጦ እኮ ለሰዎች ሁሉ መልካም ነው የሚያደርገው። ዝም ብሎ መልካም እያደረገ የኖረበት ወደኋላ ደሞዝ ያልተከፈለ ደሞዝ ተደምሮ ተደምሮ ተጠራቅሞ መጣና ተሰጠው። ፖይንቴ ምንድን ነው? መልካም ሰዎች፣ ደጋግ ሰዎች ደግነትን አድርገው መልካምነትን አድርገው የተጣሉም ይመስላቸው ወይም ደግሞ በቃ የከሰሩ እንደ ሞኝ የተቆጠሩ ይመስላቸው የደሞዝ ቀን አለች። ደሞዛችሁ ተጠራቅማ ትመጣለች። ንጉሥ ያከብረው ዘንድ ለሚወደው ሰው ምን ይደረግለታል የምትባልበት ቀን ትመጣለች። ይሄንን ፖይንት ነው ማስተላለፍ ፈለኩት።